ቤተሰብ እቺ ልጅ ስሟ ፈኪያ ነው የምትባለው። ይኸውልሽ ፈኪያ፣ አሁን ሰው ለምን ሰደበኝ እንዳትዪ። አንደኛው ነገር አጀንዳ ጠሮብን ነበር፣ ስላመጣሽልን በጣም እናመሰግናለን። የቲክቶክ ሰዎች አጀንዳ ፈላጊ ነን፣ አይናችን እንደዚህ አድርገን ምን ባገኘን ብለን የምንጠብቁ ሰዎች ነን። ስለዚህ ምን ልበልሽ፣ አንቺ አሁን ኢሳምን አፈቅረዋለሁ ብለሽ ስትመጪ ማለት ነው ብዙ የስድብ ናዳ እንደሚወርድብሽ መተማመን አለብሽ። በመቀጠል ደግሞ አንቺ ኢሳም ኢክራም ጋር ሽማግሌ እንዲልክ ራሱን እያዘጋጀ እያለና ቤተሰቦቿን ጥያቄ እየጠየቀ እያለ አንቺ እንዴት ብለሽ ነው? ምን አይነት አይምሮ ቢኖርሽ ነው ድፍረት ይሄንን የጠየቅሽው? ምን አይነት እኔ በጣም እኮ ነው የምትገርሙኝ አንዳንድ ሰዎች ድፍረታችሁ። ከምንም በላይ ክብር ይበልጣል። አንቺ ማንኛውም ወደ ፍቅር ጥያቄ አቅርበሽለት ካገባሽ ራሱ ከአንቺ በላይ ቢወድሽ ራሱ ከዛ በላይ ያለው ነገር የሚያስጠላ ነው። ፈልገሽኝ መጣሽ፣ ፈልጌሽ እኮ አልመጣውም ነው፣ ያስጠላል። ስለዚህ ደግሞ ለወንድ ልጅ ብትሞቱ የፍቅር ጥያቄ አታቅርቡለት። ቆማች በትቀሩ ነው የሚሻለው። በእውነት ክብር ነው የሚያሳጣው። እሱ ይሄን አኩል ዋጋ እየከፈለና ኢክራምን ለማግኘት ብዙ ነገር እያደረገ በጓደኞቹም በኩል እያየሽ ነው፣ ቪዲዮ ትከታታያለሽ። ለምን እንደዚህ ለማድረግ ሞከርሽ? ሌላ አማራጭ ጠፍቶ ነው? ትክክል አይደለሽም። አስተካክል። ይህንን ቪዲዮ የሆነ ሲስተም ካልፈጠርሽለት ማለት ነው የስድብ ናዳ ይወርድብሻል፣ ሰው ያንቋሽሽሻል። እርግጠኛ ሆኜ የማወራሽ ነገር ይሄ ነው። ኮሜንትሽ እንዳለ ገብተሽ ብታየው ስድብ ይሆናል። በቃ ብዙ ኮሜንት አለ።